ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እንደተለመደው አዝናኝ አስተማሪ ቪዲዮዎች እናያለን። እስከ መጨረሻ ድረስ የትም እንዳትሄዱ፣ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ውሽማ ሆነ ቺ ሲደረግብህ ታዲያ ምን አገባን? ውሽማ ኮክ ዋት ደነገጠች። ወደ ኋላ ሰብሰብ ምንድነው የምሰማሽ? እየወሰለትሽ እኮ ነው ያልኩሽ። ምንድነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ጥፋተኛ? ለምን ማን ጥፋተኛ ታዲያ? ሲመጣ አትምጣ ነው ቤቱ እኮ ነው። ረሳው እንዴ ባሊ እኮ ነው። ኧረ በለ አትደልኝ። ሽምዬ ባጥር ዘሎ ሲሄዱ ሽሜ ደስ ይላል በሚል ኋላ ቀረ 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፋው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ። ይሄ ሰዓቴ ነው አይደለ? ለምን ሰዓቴ ማታ? ኧረ ተው በጣም አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ። እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝም። ኧረ ሰማና የሚባል ነገር አለ። ተው እንዴ ተው እንጂ። ወንድ ልጅ ለቆንጆ ሴት ያሽቃብጣል፣ የዚህ ልጅ ደግሞ ተለየ። እስኪ ዩትና ኮሜንት አብረን እናነባለን። እኔ ኮሜንት በጣም ማንበብ የምወድ ሰው ነኝ ነው አይደለም? የራሴን የሌላ ሰው ራሱ ኢቭን እያየሁኝ የምዝናና አይነት ሰው ነኝ ነው ማለት ነው። አንድ በጣም ያሳቀኝ ኮሜንት በጣም ከማማሽ የተነሳ ምናለ ጠንጋራ ሆኜ ሁለቴ ባየው እችላለሁ። አቤት ምን በወጣክና ነው አንተ የምትጠናገረው? ምን በወጣክ ማሬ መንገድ ላይ እሪና አደባባይ እናርገው። አሮን ለመስከርክ ፈገግታሽ እንደ ሻዶ ባትሪ ነው ልቤን አበራው። ሻዶ ባትሪ ይለያል ጋይስ። አሁን ምን አለ የአንቺ ጸጉር መሃል ቅማል አድርጎ ቢፈጥረኝ። ድንገት በህልሜ ከመጣሽ ብዬ ዘንጬ ነው የምተኛው። በህልም ዘንጦ ለማግኘት ሽቶ ስለጨረስኩ ፍሺብኝ። አቤት አይነ ስውሩ ጓደኛዬ ይሄን ቪዲዮ አይቶ አይኑ በርቷል። አመሰግናለሁ። መዳከሜን አይቶ ማለት አልገባኝም። ቫር እሺ፣ በቫር እየታይ ነክቷል። ማን ነው? ቀይ ሰው ግን በጣም ኢንች ቱ ኢንች በቃ እስከ ጥግ ድረስ ነው ቪዲዮ የሚመለከቱ። የእውነት አስማ በቃል መስፈንሽ በረዶ ጠራችኝ። ምን ይወጋ ዋት አረመጣ አረ ይቅርብና ተቀመጥ እባክህ። ምንድን ነው አንተ? እነዚህ እኮ ገንዘብን ዝርፍርፍ አድርገው ቼክ የማያደርጉ። አረ እቺ ልስሽ ቆንጆ አራሺ ሾሾ ምን ማላዘሽም? አረ ያዘሽ የፈለግሽው ዘይ ይኸው ማቴሪያሎች ደርሷል። እሺ በል በቃ ልትሄጂ ነው? ታሽ ቴንክ ዩ ልትሄጂ ነው? ጨካሽ ወይኔ ሰራችለት። 56 ሺህ ብር አለረግጠው ብዙ ነገር ነው እየተጠቀማችሁ። አፍጥነው የምር እንደዚህ ያለ ይብነት ሊኖር ይችላል። ተጠንቀቅ። ሳህን ማጠብ ነግሮኝ ነበር። አን እንዴት ነሽ? ደህና ነሽ ወይ? የኔ ቆንጆ ሁሉ ሰላም ነው? የ7 ዓመት ፍቅረኛ እንዴት ነሽ? ፍቅረኛ እኔ የምልሽ አሁን በቤሩት እና በዱባይ በሳውዲ ቦምብ ስላለ እስቲ ምናልባት ንሳ መግባት አለብሽ በመጀመሪያ። ሁለተኛ ደግሞ ገንዘብሽ የት ነው ያለው? ምናልባት እንግዲህ ያለሽ ገንዘብሽ ያለበትን ቦታ ማወቅ ስላለብኝ ነው። እንደ አጋጣሚ ከተሸኛችሁ ምናልባት ማለት መጀመሪያ ንሳ መግባት አለብሽ። ሁለተኛ ደግሞ ገንዘብሽ ያለበትን ደግሞ ለእኔ መንገር አለብሽ። እሺ
ይመችሽ እህታለም ስግብግብ እንዴ ጨካኝ ሰው አለ። በነገራችን ላይ ለገንዘብ ብሎ ውጭ ሀገር ላሉ ሴቶች ዝም ብሎ ሰላምታ ላለመጠየቅ ለገንዘብ ብሎ ብቻ የሚደውል ወንድ አለ። ምንም ጥያቄ የለም። በውጭ ዓለም ላይ ለሚገኙ የኢትዮጵያውያን ሰዎች በጣም እናስፈልጋቸዋለን። መረጃ በመስጠት አፕዴት በማድረግ ምን በዚህን ሰዓት ያለው ጦርነት በጣም አስፈሪ ነው። ለሀገራችሁ በሰላም ያብቃችሁ። እናንተም ደግሞ በያላችሁበት ፈጣሪያችሁን ጸልዩ። እንግዲህ እግዚአብሔር ይጠብቃችሁ በያላችሁበት። ኢራን ምንድነው የገጠማት ጋይስ? በዚህ ሰዓት ሰበር ዜና ከኢራን እየተሰማ ይገኛል። ኢራን በዚህ ሰዓት በመሬት መንቀጥቀጥ እየተመታች መሆኑ ነው ሚዲያዎች እየዘገቡ የሚገኘው። በጌራሽ ግዛት ውስጥ እንግዲህ በኢራን በሬክተር ስኬል 4.8 የሚለካ የመሬት መንቀጥቀጥ መከሰቱ ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ በኢራን ላይ በአሜሪካ እንዲሁም ደግሞ በእስራኤል ላይ ጥቃት እየተሰነዘረባት እንደነበረ የሚታወስ ነገር ነው። ኢራንን በተመሳሳይ እስራኤልን ጨምሮ ወደ ሌሎች ሀገሮች ጥቃት እየሰነዘረች መሆኑ የሚታወቅ ነገር ነው። ነገር ግን ይህ የተከሰተው የመሬት መንቀጥቀጥ ኢራን የተለያዩ የኒውክሌር ሙከራዎችን እያደረገች ሊሆን ይችላል፣ እንዲሁም ደግሞ በጦርነቱ ምክንያት የተከሰተ ሊሆን እንደሚችልም ጭምር ተነግሯል። እንደሚታወቀው ከወራት በፊት ኢራን እንዲሁም ደግሞ እስራኤል ያደረጉት የ12 ቀኑ ጦርነት ጊዜም እንግዲህ ኢራን እንደዚህ አይነት የመሬት መንቀጥቀጥ አጋጥሟት እንደነበረ የሚታወስ ነገር ነው። በአሁን ሰዓትም እንግዲህ እጅግ በጣም አሳዛኝ በሆነው ሁኔታ ኢራን የመሬት መንቀጥቀጥ እንደገጠማት ነው እየተነገረ የሚገኘው። የጂኦሎጂ ባለሙያዎች እንደተናገሩት ከሆነም ከመሬት ጥልቀት 16.21 ማይል ጥልቀት ያለው የመሬት መንቀጥቀጥ አጋጥሟት ነው የተባለ የሚገኘው። በዚህ እንዲሁም በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሴቶች እንደዚህ ባለጌ ሆነዋል ማለት ዳንስ እንዴት ነው የምታምሪው? አመሰግናለሁ። ጅድቀቅ እሺ ስልክ ቁጥርሽን አስጪኝ። ምን ደው ምን ችግር አለው? ኧረ በላው ጥፊ ሲያስጠላ እና ይቀራል። ምን ጉድ ነች እኮ ከተመታ በኋላ የኔ ፍቅር ቆየህ እኮ እንዴ? ምን ባክሽ መንገድ ላይ ስመጣ አንዷ ባለጌ ሴት አግኝታኝ ደስ ትላለህ ምናምን ስልኬን ስጠኝ ምናምን ብላ አስቆማኝ እኮ። ደስ ትላለህ? ሴቱ እንደዚህ ባለጌ ሆነ። እሺ ምን አልካት? ምን እላታለሁ? እዛ በጥፊ ብያት እዛ ቦይ ውስጥ ወድቃ። ምን አይነት ጊዜ ነው የደረሰው? ሴቱ እንደዚህ አፈምጥቶ አይዞ በጣም እሺ በቃ እንሂዳ። እህትሽ ታስታውቂኝ ነው እንዴ? መጣች እኮ መጣች። ኦ ማይ ጋድ እህቴ ነች። ሃይ አይዞ ልቤና አመመኝ እኔ ቆንጆ። ወዴት ነው? ይሻላል አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ማለት እንዴ ወደ ኮሜንቶች እንድድና ወጣት አይደለሁም እግዚአብሔር ይመስገን ይላል። እኔ ችግር የለብኝም አደራ መብላት ልማዴ ነው ይላል። በቲማቲም ቢሆንም አልዋጋም ይላል። እንዴ ቀልሎ ጎመን በጤና ሀሳቡ ቢመቸንም እርሶም ያደዋ ልጅ መሆኑን እንዳይረሱት ይዘጋጁበት ይላል። እነርሱም ያደዋ ልጆች ናቸው ይዘጋጁበት እየተባለ ነው። ያራዳ ልጆች ኧረ ኮሜንት በቃ ፈንዳ የሚያደርጋችሁ ኮሜንት ያለ እግዚአብሔር ለብሬ ነውና ኧረ ኢትዮጵያ ሕዝብ ግን ኧረ በስመ አብ አይጻፍ ኮሜንት አይጻፍ። ተዘጋጁ ነው እኮ የተባለ አሰምን ለማስመለስ እንዘጋጅ ነው የተባለ እንጂ አትዘጋጁ አላለችም አይደል? እንዘጋጅ ነው ያለች። ስለዚህ መዘጋጀት አለብን። የምሬን እኛ ኢትዮጵያውያኖች አይደለም ለአሰም ይቅርና ነጮችን ያንበረክክልን we are Ethiopia እንዴት ነው ተስማማላችሁ? ሂዱ ብትባሉ ለመዋጋት ትሄዳላችሁ ወይ? በትክክል እስቲ ተወያዩበት። መመለስ ኮሜንት ላይ ከከበዳችሁ እስቲ ተወያዩ። ታጠቡ ደርሳል። ችግር የለም ታጠቡ። እውነት ታጠቡ። ቅደሙ ችግር የለውም። እውነት እሺ። ተባረክ ጄሱ I don't want peace። ሳሙና ደስቶ በጣም ጥሩ ልጅ ነህ አንተ። ተባረክ። እውነት እኔ ትውልድ የለም ተበላሽቷል ይላሉ እንጂ ተባረኩ። ብሩኮች ልጆች ተባረኩ። I want problem። ትምህርት ጉልበት አለ ትውልድ እንዳይጠፋ ሳሙና ከተቀባው አመሰግናለሁ። የለም ጀለስ አመሰግናለሁ። ኧረ አመሰግናለሁ። ሞባይል ሆነ
እዚህ ስልክ ይዞ ረጦ ለባላያችሁ መቻዩ ላሽትናለ ታጣ ብሎ ይጣመር ሙሉ እስካባተሮች ይግቡ ዶዘሩ የሚግባና የመንገድ ስራው ቶሎ ተጠናክሮ እስከ ግንቦት ድረስ ማለቅ አለበት። አባ ወረፋ አለ። አንድ ሰው ብቻ አለ ወረፋ የለም። እስኪ አስገቡ አንዴ ቸኩዬ ነው። እሺ ችግር እና አፍጥነው ሙሉ ኮንቴነሮችም ቶሎ ይግቡ። ደግሞ ባለፈው ያልኩን ላምቦርጊኒ እንዳትረሳ። ምንድነው እሱ ደግሞ? በዚህ በቅርቡ ሰርግ አለኝና እዛ ለማጀቢያ ፈልገዋል። አባባ ጫማና አንዱን አውጣ። አይክላሉ ያጥባሉ አውጥላሉ ያጥባሉ። ኦኬ ናየ ላምቦርጊኒ ካልሲን ቀይር መጀመሪያ። ለወጣት ሴቶች ምክር ባምቢ ሲጀመር አትጥረሺ። እኔ እንደውም ይሄን ነው እኮ መክራችሁ አባቴም ወጣት ሴቶች ፎከስ ኦን ዩር ጎልስ። በቃ አትጥበሺ፣ አይሰራም። እንትናችሁን አስቡ። በተለይ ይሄ ቲኔጀሮች ወይ ደግሞ ላይክ ገና ልጆች ሆናችሁ ይሆን ነገር እስክታሳኩ ድረስ ፕሊዝ ሌላ ነገር ምንም በቃ አትዩ። ወደዚህም አትዩ። ፎከስ ኦን ዩር ጎልስ። ነገ ቤተሰቦቻችሁን ካለውበት እንዴት እንደምታወጧቸው ኦብሰስድ ሁኑ። በሱ ኦብሰስድ ሁኑ። ነገ የራሳችሁ ላይፍ እንዴት እንደምታስተካክሉ ኦብሰስድ ሁኑ። በሱ እሱን ብቻ አስቡ። ቁጭ ብላችሁ ዛሬ እንደዚህ እኮ በወጥር ነገ ይሄን እኮ ማስተካከል እችላለሁ በሚል ነገር አይምሯችሁን በደንብ በቃ ጭንቅንቅ አድርጉት። እሱ በቃ ላይክ የእናንተ ፕራዮሪቲ ወንድ ልጅ ሊሆን አይገባም። ሁሉም በጊዜው ሲሆን በጣም ያምራል። እኔ አይዊሽ ሁሉንም በጊዜ ባደርግ ኖሮ ምን ያህል ላይክ እኔ በራሴ በጣም እኮራለሁ። ባለሁበት ነገር በጣም እኮራለሁ። እግዚአብሔርን ራሴን ጧት ተነስቼ በመስታወት እንዴት አምላኬ ቆንጆ ነው ባድርጎ ሰራኝ፣ እንዴት እግዚአብሔር አዲስ እንትን ሰጠኝ ብዬ አመሰግናለሁ። ግን አይዊሽ ያጠፋሁትን ጥፋት ባላጠፋ ከዚህ የበለጠ ምን ያህል በራሴ ኮንፊደንስ ሊኖረኝ እንደሚችል። ምክንያቱም የሆነ ፓርት ኦፍ ሚ ገሎብኛል፣ የሆነ ፓርት ኦፍ ሚ ወስዶብኛል። ስለዚህ እውነት ስለምወዳችሁ ነው፣ እንደኔ እንድትሆኑ ስለማልፈልግ ነው። እግዚአብሔርን የምሬ ነው፣ ሌላ ነገር አይደለም። ምንም ላገኝ አልችልም ከእናንተ። ግን እናንተ አንድ ነገር ብትሆኑ አታቁም። ግን እኔ ቁጭ ብዬ አዝናለሁ ስለእናንተ፣ አለቅሳለሁ ስለእናንተ። እንደዚህ እንድትሆኑ ደግሞ አልፈልግም። ስለዚህ እንደ ታላቅ እህት የምመክራችሁ እንደ አንድ አሁን ከወራት በኋላ 26 ዓመት እንደሚሞላት እህት የምመክራችሁ ነገር ቢኖር ሁሉም ነገር በጊዜው ውብ ነው። መጽሐፍ ቅዱስ ይላል ሁሉም በጊዜው ውብ ነው። ሁሉንም በጊዜው ውብ አድርጎ ሰራው አይደለ? ስለዚህ ሁሉንም ነገር በጊዜው ሲሆን ውብ ነው። ቤተሰቦቻችሁም ጠብቁ። ነገራችን ላይ እንደ ባምቢ የሚወራባት የለም። ሰሞኑን ካሳለፈችው ነገር ነው ለወጣቶች እያስተላለፈች ያለችው። አትጥበሱ፣ እሱ አይሰራ። እንደየሰው ሊለያይ ይችላል፣ ግን ላለመውደቅ ላለመሳሳት መጣር ነው። ሰሞኑን ደግሞ ከባምቢ ጋር ተያይዞ በጣም ለየት ያሉ ቪዲዮዎች የራቆት ምናምን ነገሮች ይለቀቁባታል። እሷም የዱሮ ታሪኳን እያመጡ እሱ አይደለም። አሁን ከሰሞኑ እንደውም አንዷ ሴት የራቆት ቪዲዮ ተለቀቀባት ምናምን የሚባል ነገር አለ። የራቆት ቪዲዮ የሚለቁ ሰዎችም የሚለቀቅባቸው ሰዎችም ከህግ አንጻር ግን እንዴት ይታያል? በራቆት ፎቶ ወይም ደግሞ ቪዲዮ የሚያስፈራራሽ ሰው አለ። ምን ማድረግ አለብሽ? እንዲቆያችሁ ጠበቃ ሰፋነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊዝ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ ከዚህ በፊት ሰርቼበታለሁ። የተለያዩ ወጣቶች ለፍቅረኛቸው ራቆት ፎቶቸውን በፈቃደኝነት የሚሰጡበት አለ። በሌላም ጊዜ እንግዲህ አሁን በመጨረሻም ባጋጠመው ሁኔታ ራሷን እንድትስት አድርጎ የቀረጸውን ቪዲዮ የለቀቀበት አግባብ አለ። ይሄ ነገር በርካታ ሴት ወጣቶች ላይ እየተፈጠረ ያለ ነገር ነው። በተቻለ መጠን ማድረግ ያለባችሁ ለማንም ሰው እርቃን ፎቶን አለመስጠትና ቪዲዮ እንዳይቀርጿችሁ ማድረግ ነው። ከሰጣችሁ በኋላ የሚያስፈራራችሁ ሰው ካለ ማድረግ ያለባችሁ አንደኛ ይህንን ፎቶ ወይም ቪዲዮ እለቅብሻለሁ እያለ የሚጽፍልሽን መልእክት ስክሪንሾት አድርጎ ማስረጃ መያዝ። ስክሪንሾት ስታደርጉ ደግሞ ዩዘር ኔሙንም አብራችሁ ማንሳት። ምክንያቱም ያ ነገር ትክክለኛ ጥፋተኛው ማን እንደሆነ ለማወቅ ይረዳል። በሁለተኛ ደረጃ ማድረግ የሌለብሽ በምንም አይነት ራቆት ፎቶሽን ወይም ቪዲዮሽን ከያዘ ሰው ጋር በገንዘብ መደራደር የለብሽም፣ ገንዘብ መስጠት የለብሽም። ማወቅ ያለባችሁ ነገር ወጣቶች፣ ይሄ ራቆት ፎቶ ወይም ቪዲዮ ወንዶቹ
ፎሬቨር ነው ስልካቸው ላይ የሚይዙት እንዳጠፋልሽ በሚል ገንዘብ የሚቀበሉት። ይህንን ነገር አንዴ ገንዘብ ከሰጣችሁ ከዛ በኋላ ማቆሚያ የሌለው ነገር ነው የሚሆነው እና በምንም መልኩ ገንዘብ መስጠት የለባችሁም። እናጠፋዋለን እያሉ በገንዘብ የሚደራደሩት ነገር ውሸት ነው፣ አያጠፉትም። ያን ገንዘብ ከሰጣችሁ በኋላ ደግሞ ሌላ መደራደሪያ ነው የሚያደርጉት። ይሄ እኔ ቢሮዬም ከሚመጡ ደንበኞቼ በተደጋጋሚ ያየሁት ነው እና በምንም አይነት ገንዘብ እንዳትሰጡ። ሌላው እንግዲህ ምንድነው መረዳት ያለባችሁ ነገር እነኚህ ወንዶች ራቁት ፎቶ ቪዲዮ እየተጠቀሙ ገንዘብ እየሰሩበት ነው። ከዛም ባሻገር ደግሞ ለሌላ ሰው አስተላልፈው እየሰጡ እናንተም ብላክሜል እየተደረጋችሁ ከብዙ ሰዎች ጋር የወሲብ ግንኙነት እንድትፈጽሙ ነው እንደዛ ነው የሚያስገድዱት እና ይህንን ነገር ማድረግ የለባችሁም። ከላይ ከገንዘቡ ጋር በተገናኘ እንደገለጽኩት ይሄ ነገር ማቆሚያ ያለው ነገር ስላልሆነ ከማንም ሰው ጋር ያለ ፈቃዳችሁ ራቁት ፎቶዬ ቪዲዮ እንዳይወጣ ብላችሁ ወደ ወሲብ ግንኙነት አትግቡ። ይሄ ነገር ለበለጠ ጥቃትና ሪቬንጅ ፖርን የሚዳርጋችሁ። ማድረግ ያለባችሁ ነገር ቅርባችሁ ለሆነ ሰው ጉዳዩን መንገር፣ የምትፈሩ ከሆነ ለጠበቃ ጉዳዩን ማሳወቅ፣ ከዛም ባሻገር ለፖሊስ ሪፖርት ማድረግ ነው። ይሄ ገንዘብ በመስጠት እንዲሁም ደግሞ ላልፈለጋችሁት የወሲብ ግንኙነት ራሳችሁን በመስጠት ማስቆም የምትችሉት ነገር አይደለም። ጉዳዩ ወደ ፖሊስ መሄድ ነው ያለበት። አንዴ አትስጡ። ራቁት ፎቶ ከሰጣችሁ በኋላ ግን ብላክሜል ስትደረጉ መጋፈጥ ነው ያለባችሁ። እንደ ሴት ደግሞ ራቁት ፎቶዋ ቪዲዮዋ ከተለቀቀባት እህትሽ ጋር በጋራ መቆም ያስፈልጋል። ራቁት ፎቶ የተለቀቀባት ሴት ላይ የምትሳለቁ ሴቶች ነገር በራሳችሁ ላይ ይደርሳል። በጣም አስነዋሪ ነው። እነኚህን ነገሮች ማድረግ ጠበቃ ማማከር ከላይ የገለጽኳቸውን ነገሮች ከማድረግ ባለፈ እነኚህ አምናችኋቸው የሰጣችሁትን ፎቶ ለንግድ እያቀረቡ ብላክሜል ለማድረግ እየተጠቀሙ ያሉ ወንዶችን አምናችሁ እንደገና መደራደር በራሱ የለየለት የዋህነት ስለሚሆን ጉዳዩን ወደ ሕግ ውሰዱ፣ ተጋፈጡ። አንዴ ከሰጣችሁ በኋላ ያ ስህተት የሚታረም ነው። ቢያንስ ከነዚህ ሰዎች ጋር በመደራደር የበለጠ ውርደት ነው እንጂ ሌላ የምታገኙት ነገር የለም። መሰል በጣም መረጃዎች የምታገኙ አካውንት የሚከታተሉ እንግዲህ እንደሰማችሁት ነው የባምቢ ቪዲዮ ሰሞኑን የሚለቀቀው። አሁንም እንግዲህ ማሳየት ስላልፈለኩ ነው እንጂ አሁን ከትናንት ወዲያ በጣም የሚገራርሙ የባምቢ የድሮ ቪዲዮዎች ይመስሉኛል። አይ ቲንክ ዋና ስትዋኝ ምናምን የሚያሳዩ ፎቶዎች፣ ቪዲዮዎች የተለቀቁባት ነው። አሁን ጠበቃ ሰብለ አሰፋ ከተናገረችው ጋር የተያዘ ይመስለኛል እና ብዙዎቻችሁ የጥንቃቄ እንድታደርጉት ነው። ሌላኛው ጉዳይ ለዘማሪው ሊገዛ የታቀደው መኪና ተሳክቷል። እስቲ ሙሉ ቪዲዮን ስለ ሴቷ ማንነት ኮመንት ላይ ባለው ሊንክ ገብታችሁ እናቴ ብቻውን ነው ያሳደገችኝ በጣም ትንሽ ሀይት ነች። ስለዚህ ወለም ዘለም የለም፣ ወለም ዘለም የለም። 1 ሚሊዮን ተሳክቷል። የመኪናው የቤቱ ቀረ ማለት ነው። የዘማሪው የታሰበው ቻሌንጅ የቲክቶከር ደግሞ ሰሞኑን ከአዶናይ ጋር እዚህ ይገኛል። ግን የሆነ የሀበሻ ቫይብ አለው ሰውየው። በጣም ነው የሚጨፍረው። ቲፒካል ሀበሻ ነው የሚመስለው። አይ ቲንክ ቶቶት አተም ሸውዶናል። አተም ሸውዶናል። ሉክ አተም is not Cameroon. አተም is originally from Ethiopia. Look the way he does. ተመልከት እንዴት እንደሚንቀሳቀስ። በነገራችን ላይ አተም ከካሜሮን መጥቶ እንግዲህ ኢንጆይ ያደረገን ኢትዮጵያ ውስጥ ዌልካም ኤንድ ኢንጆይ ዊዝ አስ እያላችሁ ኮሜንት ላይ ጻፉለት። እስኪ አተም ዌልካም በሉት ሁላችሁ። የሚከሱንም የሚያስጠይቁንም ካሉ እየጠበቅናቸው ነው። ቁጭ ብለን እንደዚህ እጃችንን እንደዚህ አጣምረን፣ እናንተ ግን አታስቡ እሺ። ከባልኩት ላሉኝም ደግሞ ቆንጆ መልሳለኝ፣ ግን በነፃ አላወራም፣ በገንዘብ ነው የማወራው። ዩቱብ ላይ ጠብቁኝ። አሁን አይከብድም። አሁን እናንተ አሁን እኔ ስትናገሩ ይከብዳል። የሚስጠብቁኝ በነፃ አላወራም። ጌታዊ በነፃ እንዳላወራ አርዳኝ። በእነዚህ ሰዎች መካከል ያለውን ታሪክ አጠር አድርጌ ልንገራችሁ። ኢትዝናት እኔ ፈጠሬ ምናምን ነገር አይደለም የማወራው። ይሄ አክቹሊ ሀፕን ያደረገ ነገር ነው። ታሪክ ነው የምነግራችሁ። እንደውም ኢትዮ ማትሪክስ ነኝ እኔ እና ታሪክ ነው የምነግራችሁ ማለት ነው። ሶ ከአንድ ሳምንት በፊት የስዩም ጓደኛ ሴክስ ቴፕ ሊክ ይደረግባታል። which is a sad thing። በጣም የሚያሳዝን ነገር ነው እና I hope ጥሩ ሁኔታ ላይ ነሽ ያለሽው ብዬ ተስፋ አደርጋለሁ። ብቻ ይሄንን የአናቤል ታይና
ኩቺውን ትናገረዋለች። ኩቺን አሁን መናገር ምን ያደርጋል? ለምን የምትናገር? ኩቺ ገራገር ነው። ለምን የምትናገሪ? ኩቺን አትናገሩ። ከዛ ይህንን ማን ያህል ጆርዲ ምን ትላለች? የስዩምን ዲክ ራይድ ማድረግ ትተሽ ከእህቶችሽ ጋር ብትሰለፊ ይሻልሻል ትላታለች። እሺ እንትና ጆርዲ የሆነ የማታውቀው ነገር አለ። ምንድነው የማታውቀው? ከሁለት ሳምንት በፊት ዳኒ ሮስት ምን አለ? ያናቤል ትዘፍናለች እንጂ ራይድ ታደርጋለች አላል። ገብቷችኋል? ትዘፍናለች እቲ ሰርግሽ ዕለት ጥሪው ወይ ደግሞ አሽከርክር ረጋ ብለህ ነው። እንደዚህ አይነት ነገር ነው። ከዛ በኋላ ያናቤል ለዳኒ ሮስት ምን አለችው? ፕላን ቢ የሚያክል ዕቃ ይዘህ ትዘፍናለች ትነዳለች አትበል። እንደውም ፕላን ቢ ስጡኝ። ፕላን ቢ ይኸው፣ ፕላን ቢ ይኸው። ይቺን የምታክል ዕቃ ይዘህ እንትን ትዘፍናለችም ትነዳለችም አትበል አለችው። ከዛ በኋላ ይሄ ሁሉ ነገር ሲፈጠር ማለት ይሄ ሁሉ ነገር ሲፈጠር ማንም ስዩምን ዞር ብሎ ያየው የለም። ስዩም በቃ በራሱ ቤቱ ነው ያለው። በቃ አይዚ ትችላለህ እትትየን ሁሉ ሰላም ሁሉ ሰላም። የወደቀ ሰው መንገዱን ያውቃል። ምሳሌ ትዳር ውስጥ ምናምን ፌል ያደርጉና ተውና ይመጡና ስለ ትዳር እንዴት በቃ አይለኛ እንዴት ስዊት እንደሆነና ብሮዬ ፈታል። ሳሚዳን አንተ ያየህበት መንገድ ትክክል ሊሆን ይችላል። ራሱ ያልተቀበለውን ኃላፊነት ሌሎች ማስተማር ተቀባይነት ሊኖረው አይችልም ብለህ አስበህ ሊሆን ይችላል። ያየሁበትን መንገድ ደግሞ ላካፍል። አንድ ሰው ትዳሩን ቢፈታ ስለ ትዳር ጥሩነት መናገሩ ጥፋት ነው ብዬ አልልም። ምክንያቱም እውነተኛ ተሞክሮን ያካፍለናል ብለን ስለምናስበው። በነገሮች ልምድ ያለው ሰው እኔ ተሳስቻለሁ እናንተ እንዳትሳሳቱበት ቢያስተምር ጉዳት አለው ብዬ አላስብም። የሚባል አባባል አለ መሰለ፣ ከወደቀ በኋላ መነሳት የሚችል ሰው እውነተኛ መምህር ነው ይባላል። የወደቀ ሰው መንገዱን ያውቃል፣ ደግሞ እንዳይወድቅ እሱም ይጠነቀቃል። በመንገዱ ለሚያልፉት እንዳይወድቁ ይጠነቀቁ ይነግራቸዋል። ትዳር አልተሳካም ማለት ትዳር ክፉ ነው ብሎ ያስብም አይገባውም። እሱ በላይ ማንም ይሄንን አያውቅምና በትዳር ውስጥ አብሮ በነበረ ሰዓት ራሱንም ራሱ ጋርም አብሮት ከነበረው ሰው ያለውንም ችግር አንድ ላይ አድርጎ ማንጸባረቅ የሚችል ነው። በማወቅም ባለማወቅም ተሳስቶ ትዳሩን አጥፍቶት ሊሆን ይችላል። እነዛን ነገሮች ተገን አድርጎ ማስተማሩ ትውልድን መቅረጹ ጥፋት አለው ብዬ አልልም። እኔ የተሳሳትኩባቸውን ስህተቶች ልጄ እንድትደግመው አልፈልግም። ትዳር መልካም እንደሆነ እየነገርኳት ነው እንጂ የሚሄደው እኔ ዛጋ ብሬክ አፓርግ ያለውና ከትዳር ጥሩ አይደለም ልላት አይደለም። ምክንያቱም አሻሮ ሁለቴ አይቆላምና። ስለዚህ በዚህ አይነት ነገር ውስጥ ያሉ ሰዎች ቢያስተምሩ ጥቅሙ ነው እንጂ የሚበልጠው ጉዳት አለው ብዬ አልልም። ሳሚዳን ብልጥ መሆን አለብህ። አንተና ያንተን ሐሳብ የደገፉ ሰዎች ብልጥ መሆን አለባቸው። ብልጥ ልጅ ሰው በደረሰበት ይማራል፣ ሞኝ ደግሞ ራሱ ላይ በደረሰበት ይማራል ይባላል። ብልጥ መሆን አይሻልም? ምክንያቱም ህይወት አስከፍላ ስታስተምር ከባድ ነው። በሰው መማር ግን ቀላል ነገር ነው። እስኪ እናንተም ኮሜንት ላይ ሐሳብ አስተያየታችሁን ስጡኝ። ይሄ ነገር ያጨቃጭቃል። አሁን ትዳሩን የፈታ ሰው መምከር ይችላል አይችልም፣ የሱ ትክክል ነው አይደለም የሚባለው ነገር ብዙ ውይይት ይፈልጋልና አንዳንዶቹ ሰዎች በራሳቸው ትዳር በራሳቸው ጥፋት ትዳራቸውን ከፈቱ በኋላ የሚመክሩ አሉ። አንዳንዶቹ ደግሞ ተገፍተው ትዳራቸውን ፈቶ የሚመክሩ ሰዎች አሉና ምን አይነት ሰዎች እንደሆኑ ስለማይታወቅ እናንተ ከየትኞቹ ጋር ናችሁ? በተለይ እንደ ትዳር እንደ ከጦር በላይ የሚፈራ የለም ኢትዮጵያ ውስጥ። ምንድነው ሃይማኖተኛ የሆናችሁ ሰዎች ያው የትዳር የፈጣሪ ተቋም ስለሆነ ነው። ውጪ ያላችሁ ሰዎች ደግሞ ምን አይነት ዴፊኒሽን እንደምትሰጡት አላውቅም። እስኪ ለምን እንደምታከርገኝ እኔ በቃ ከሱ ጋር መለየት ነው እንዴ? አንድም ቀን እኮ ቀና ብለው አይቶኝ አያውቅም። በዛ ላይ ደግሞ የምወደውን ከለር እንኳን ምን እንደሆነ አያውቅም። እንደ ሌሎቹ ሴቶች በመኪና አንሸራሽሮኝ አያውቅም። እኔ በቃ ከሱ ጋር መኖር አልፈልግም። በቃ መለየት ነው ፈልግ። እሺ አንተስ ባለቤት የተናገረችው ነገር እንዴት ታየዋለህ? ኧረ እኔ አይታየኝም። አልታየኝም። ኮርና ነው እንዳያነሳኝ። እንዴት የራሴ ፎቶ ላይ እኔ የለሁበት ማለት ነው። እሱን ለኔ ተወበናት በኤዲቲንግ አስገባለሁ። በኤዲቲንግ አንኳኩቼ ነው ሳላንኳኳ ነው የምገባው። እሱን ተውና በእናትህ ልብስ ይቆሽሻል ያስታውቃል እንዴ? ቢያስታውቅስ ፎቶ ሲታጠብ አብሬ አላጥብልም እኔ። አቤት አቤት አቤት። አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን የሚሰጠው ፖስፖኬን ሰጥቼው ማለት ነው የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ሳክስ ትጠላላችሁ። ቤተሰቦች የዛሬ ቪዲዮቻችን እነዚህ ይመስላሉ። ፕሊዝ ላይክ በማድረግ ተባበሩን። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመቻል።